እሺ ውድ ደንበኞቻችን እንግዲህ በስልጠናችን ቁጥር መሰረት ያው ጤና ቤት ለቤት ሕክምና የቤት ለቤት ሕክምና ከመሰጠው በተጨማሪ ያው ስለ ጨጓራ ዛሬ ላይቭ መግለጫ ያሰጣለን ብለናል። ያው ህብረተሰቡ የተሻለ ግንዛቤ እንዲያገኝ ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያድርጉ። ኦልሬዲ ጨጓራ ጋር አሁን ዛሬ ላቀርብላችሁ የፈለኩት ምንድነው የጨጓራን ለጨጓራ በሽታ ሊዳርጉ የሚችሉ ነገሮችን ቅድሚያ እናወራለን። ያው ትልቁ ነገር ለጨጓራ የሰው ልጅ ሊዳረግ የሚችለው አንድ ሰው ጭንቀት ካለበት፣ ሀሳብ ካለበት፣ የስራ ጫና ካለበት፣ ከዛም በተረፈ ደግሞ የጨጓራ ባክቴሪያ ምንድነው ነገሮች አሉና ጨጓራ ላይ እንደ መዥገር ተጣብቀው የሚቀመጡ ባክቴሪያዎች አሉና እነዛ ባክቴሪያዎች በሚለቁበት ሰዓት ላይ የጨጓራ አሲድ እነሱ በለቀቁበት ቦታ ላይ በሚያርፍበት ሰዓት ላይ የጨጓራ ቁስል ሊያመጣ ይችላል እና የጨጓራ ባክቴሪያ ባለበት ሰዓት ላይ የጨጓራ ሕክምናን ባክቴሪያውን ሳያጠፉ በተደጋጋሚ ሕክምና የሚወስዱ ከሆነ በሽታው ሙሉ በሙሉ አይተዋቸውም እና በተደጋጋሚ ሰዎች የሚታመኑ የጨጓራ ባክቴሪያ ካለባቸው ነው። ከዛም ባለፈ ደግሞ የጨጓራን ህመም ሊያመጣ የሚችለው ነገር ምንድነው? ባዕድ ነገር መውሰድ። ባዕድ ነገር ቶክሲክ ነገሮች ወይም እንደዚህ እንደ መድኃኒት በከላ በሽታ ጋር በተያያዘ መድኃኒት የሚዋጥ ከሆነ መድኃኒቱ የጎንዮሽ ጉዳቱ ጨጓራ ሊጎዳ ይችላል። ከዛ ውጭ ደግሞ አንዳንድ ሰዎች ራሳቸውን ለማጥፋት ፈልገው የሚጠቀሟቸው ነገሮች አሉ። መድኃኒት በብዛት ሊወጡ ይችላሉ። በረኪና ያለ ነገር ሊጠቀሙ ይችላሉ። ከእንደዚህ አይነት ነገሮች ሊመጡ ይችላሉ እና አጠቃላይ ዋናው ትልቁ ነገር ከጭንቀት ይመጣልኝ። ከዛም በኋላ ከባዕድ ነገር በመውሰድ ይመጣልኝ። ሁለተኛ ከጨጓራ ባክቴሪያ ይመጣል። ከዛም ባለፈ ደግሞ ከእድሜ ጋር ሲሄድ ደግሞ ከ50 ዓመት በላይ ለሆኑ ሰዎች የጨጓራ የውስጠኛው የሰውነታችን አካል ጨጓራችንን እንዲከላከል የተሰጠን ሽፋን አለ። ያ ሽፋን ከእድሜ አንጻር የሳሳ በሚሄድበት ሰዓት ላይ በቀላሉ የጨጓራ አሲድ ከሰውነታችን በሚመነጭበት ሰዓት ላይ ጨጓራ አሲድ የሚመነጨው የሰው ልጅ ምግብ እንዲበላና ምግብ እንዲያስተኘውና ለሰውነቱ የሚያስፈልገውን ነገር ከውጭ እንዲገባለት ፈልጎ ነውና አቅሙ ስር እየደከመ በሚሄድበት ሰዓት ላይ ምግብ ፍተታቸው ይቀንሳል፣ ምግብ የመብላት አቅማቸው ይቀንሳል። ከዛ የውስጠኛው የሰውነታችን የጨጓራ አካል እየሳሳ ሲሄድ በቀላሉ ከሰውነታችን የሚመነጨውን የጨጓራ አሲድ መቋቋም ስለማይችል ከ50 ዓመት በላይ ላሉ ሰዎች ለወንድም ለሴትም የጨጓራ ህመም ችግር ሊፈጠር ይችላል። ከዛም ባለፈ ደግሞ በወጣቶች ላይ አብዛኛውን ጊዜ በወንዶች ላይ ሳይሆን በሴቶች ላይ ይከሰታል። በሴቶች ከ16 ዓመት በላይ የሆኑ ሴቶች ያው ቤተሰቦቻቸውን ለማማከርም የሆነ ነገር የሚፈሩት ነገር ሊኖር ይችላል። ወይ ከፍቅረኛ ሊሆን ይችላል፣ ወይ የሚፈልጉት ነገር ቤተሰብ መጠየቅ ሊሆን ይችላል። በተለያየ አጋጣሚ ብቻ ግን ለፍቅረኛዋም የሚመለከተውን ወይም የሚሰማት ስሜት ለመግለጽ ፈርታም ሊሆን ይችላል። ለምን አይረዳኝም ብላል ከፍቅረኛዋ ከምታፈቅረው ሊሰማት ይችላል። ወይ ከቤተሰብ ይሄን ሊናገር ሊረዱኝ አይችሉም የሚል ጭንቀት ሊኖር ይችላል እና ከ16 ዓመት በላይ ጀምሮ ሴቶች በተደጋጋሚ ሰውነታቸው ይቀጭጫል።